عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال: بلغوا عني ولو آية. رواه البخاري. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. لانا رضي الله عنه كأبي أمامة تزقبوال الله سراوني وددلت قال انديال قال رسول الله صلى الله عليه وسلم: يا الله ملك تنيان دزي ألو يا ابن آدم، يا آدم لجهوي، إنك أن تبذل مسته نو الفضل، كانت يترفون مسته نو من ميهونو خير لك، لانت يتشالنا بلاج ميهونو كانت يترفون مسته نو قال رسول عليه الصلاة والسلام. إيه لا آدم لج باتقاله إنك أن تبذل موتاته وين مسته نو الفضل ترفه هنا النجر خير لك، لانت بلاج نو ከልብስ ሊሆን ይችላል፣ ከገንዘብ ሊሆን ይችላል፣ ከጫማ ሊሆን ይችላል። ግልጽ ነው ያጀማ። ትርፍ አንተ ማትፈልገው አይነት ትርፍ ካለ ያንን መስጠት ላንተ የተሻለ ነው። ወአንቱም ሲከሁ እሱን መያዝህ ደግሞ ሸሩ ለከ፣ ላንተ ክፉ ነው አሉ ረሱል አለይሂ ሰላቱ ወላ ቱላሙ፣ ነገር ግን አትወቀስም አላ ከፋፊን፣ የሚበቃህን ያክል በመያዝ ላይ አትወቀስም። አላ ከፋፊን፣ የሚበቃህን ያክል በመያዝ ላይ። ከዛ ሲሰጥ ደግሞ በምን አይነት መልኩ መስጠት እንዳለበት አመላከቱ። ወብዳ ጀምር አሉ፣ ቢመን ተዑሉ፣ በምታስተዳድረው ጀምር አሉ ረሱል። በስርህ በሚተዳደሩ ሰዎች ጀምር ሰደቃ መስጠት፣ በባለቤትህ፣ በልጆችህ፣ በሰራተኞች፣ በአባት እናት። ግልጽ ነው ያ ጀማ። እሱ ቤት ውስጥ ባለው ጀምርና ወደ ዘመድ እያለ ይቀጥላል ማለት ነው። ወልየዱል ዑልያ፣ የበላይኛዋ እጅ አሉ ኸይሩን፣ የበላይኛው እጅ ኸይሩን በላጭ ነው፣ ሚነል የዲ ሱፍላ፣ ከበታችኛው እጅ በላጭ ነው አሉ ረሱል አለይሂ ሰላቱ ወሰላም። ረዋሁ ሙስሊም። ይሄ በቅርብ የቀራነው ሐዲስ ነው። 510ኛው ሐዲስ ላይ ቀርተን አሳልፈናል። ወአን አነስ ረዲየላሁ ዐንሁ ቃል፣ ከአነስ ተዘግቧል አላህ ስራውን ይውደድለት እንዲህ አለ: ማ ሱኢለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ አልተጠየቁም ሸይአን፣ የሆነን ነገር ተጠየቁ አያውቁም፣ ኢላ አዕጣሁ፣ ከተጠየቁ የሚሰጡ ቢሆን እንጂ ቀርቶ አያውቁም። ረሱል ሰለም ማንኛውም ነገር ተጠይቀው ረሱል ሰለም የሚሰጡ ቢሆን እንጂ ቀርቶ አያውቁም። ከዛ አንድ ታሪክ ጠቀሰ። ወለቀድ ጃአሁ፣ በእርግጥ ወደ እሳቸው መጥተው ነበር አለ። ረጁሉን፣ አንድ ሰውዬ መጣ። አንድ ሰውዬ ፈአዕጣሁ፣ የተቸገረ ሰው ነው። ፈአዕጣሁ፣ ለሱ ሰጡት። ፈአዕጣሁ፣ ለሱ ሰጠው። እኛ ለክብር ነው እንደዛ የምናደርገው፣ ግልጽ ነው። ፈአዕጣሁ፣ ሰጠው ማለት የአላህ መልእክተኛ ለሰውየው ሰጠ ማለት ነው። ወይም የአላህ መልእክተኛ ለሰውየው ሰጡት ማለት ነው። ግልጽ ነው። ይከብዳል ሰጠው ማለት ና ገነመን፣ በጎችን ሰጡት ረሱል ሰለም። በይነ ጀበለይኒ፣ በሁለት ተራሮች መካከል የሚሞላ በግ ሰጡት። እኔ አንድ ሸለቆ የሚሞላ በግ ሰጡት። በተራራ መካከል ያለ ቦታ ምንድን ነው የሚባለው? ሸለቆ ነው አይደለም? ስለዚህ በዛ መሃል ላይ ሊሸፍን የሚችሉ በጎችን ሰጡት። ውሰድና ሄደ خلاص። ምናልባት በገንዘብ ቢተመን በጣም ብዙ መቶ ሺህ ሊሆን ይችላል ማለት ነው። ፈረጃ፣ ይሄ ሰውዬ በጎቹን ነድቶ ተመለሰ። ወዴት? ኢላ ቀውሚሂ፣ ወደ ህዝቦቹ ተመለሰ። ፈቃለ አለ፣ አዋጅ ሊያደርግ ነው። ያ ቀውም አለ፣ ህዝቦች ሆያል፣ አስሊሙ፣ ወደ እስልምና ግቡ አለ። خلاص ምንም ጥያቄ አያስፈልግም። ምን አድርጉ? አስሊሙ፣ ወደ እስልምና ግቡ አለ። ፈኢነ ሙሐመደን አለ፣ ምክንያቱም ደግሞ ሲናገር ፈኢነ ሙሐመደን፣ ሙሐመድ የሚባለው ሰው አለ ዩዕጢ፣ ይሰጣል አለ፣ አጣአ፣ ስጦታን፣ መላ የኽሻ፣ የማይፈራን ሰው ስጦታ፣ አልፈቅራ፣ ድህነትን የማይፈራን ሰው ስጦታ ነው የሚሰጠው አለ። ምንም ድህነት አለ ብሎ ማያስብ ሰው የሚሰጠውን አሰጣጥ ነው የሚሰጠው አለ።
ወኢን ካነ ኢን ሙኸፈፈቱ ሚነ ተቂለ አይ ወኢነሁ ካነ ነገሩ ማለት ነው። ወኢን ነገሩ ካነ ነበር አረጁሉ አንድ ሰው በዛን ጊዜ ማለት ነው ከነሱ የሆነ ለዩስሊሙ ይሰልም ነበር። በሱ ጥሪ አማካይነት ሰዎች መጥተው ይሰልሙ ነበር። ማ ዩሪዱ አይፈልግም ኢለ ዱንያ ዱንያን ፈልጎ እንጂ ሌላ አይፈልገው አይደለም የሚሰልሙ። እዚህ ነው ጀማ። ሰውየው ምንድነው ያለው? መሐመድ ድህነት የማይፈራ ሰው አስተጣጥ ነው የሚሰጠውና ወደ እስልምና ግቡ ይሰጣቸዋል አለ። ስለዚህ ሰዎች ምን ማድረግ ጀመሩ? በስጦታው ፍላጎት ወዴት መምጣት ጀመሩ? ወደ እስልምና መምጣት ጀመሩ። አንድ ሰው ይገባል ወደ እስልምና ማ ዩሪዱ አይፈልግም ኢለ ዱንያ ዱንያን እንጂ ሌላን ነገር አይፈልግም። ፈማ የልበቱ ነገር ግን አይቆይም ኢላ የሲረን ጥቂትን ቢሆን እንጂ አይቆይም ሐታ የኩነ እስኪሆን ድረስ አልኢስላሙ እስልምና ወይም እምነቱ ማለት ነው አሐበ ኢለይህ ወደሱ ይበልጥ ተወዳጅ ሚን ዱንያ ከመጣለት ዱንያ የበለጠ ወደሱ ተወዳጅ እስኪሆን ድረስ ጥቂት እንጂ አይቆይም ማለት። ሰውየው ምን ፈልጎ ይመጣል? መጀመሪያ ገንዘብ ፈልጎ ይመጣል። ትንሽ መጥቶ እስልምና ውስጥ ጥቂት ሲቆይ እስልምና ከዱንያ የበለጠ ወደሱ ተወዳጅ ይሆናል፣ ዛሂድ ይሆናል ማለት ነው። ለጭና ያጀማ ለዱንያ ግድ የለሽ ይሆናል ማለት ነው። ና ይሄ እንግዲህ የሚያመላክተው ቀልባቸው ለእስልምና ለመግባት ጫፍ የደረሱ ሰዎች ለነሱ ገንዘብ መስጠት ይቻላል በሚለው ላይ ያመላክታል። አላህ በቁርአን ውስጥ ወልሙአለፈቲ ቁሉብሁም የሚለው ገብቶ አዲስ የሆኑንም ያጠቃልላል፣ ይገባሉ ተብሎ የሚታሰቡትንም ያጠቃልላል። ግልጽ ነው ያጀማ። ከዘካ ገንዘብ ራሱ ለነሱ ተመድቦላቸዋል። ረዋሁ ሙስሊም ዘግበውታል። ምን አልከ? ወማ ዐለይሃ በሷ ላይ ካለውም ነገር ማለት ነው። አዱንያ ከዱንያና ዱንያ ላይ ካለው ነገር የበለጠ ወደ እስልምና ወደ እሱ ተወዳጅ ይሆናል። አዎ ዘለልኩኝ። ምንድን ነው የሚለው? ማ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐለል ኢስላሚ ሸይአን ወደ እስልምና ገባለሁ ብሎ ይሄንንም በትክክል አላስቀመጠውም። ማ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሸይአን ኢላ አጣሁ ነው የሚለው የኔ ለፍዝ። አላ ኩል ሐል ዐለል ኢስላሚ ከሆነ ሰውየው ወደ እስልምና በመግባት ፋንታ የሆነ ነገር ተጠይቆ ረሱል ሰለም እምቢ ያሉበት ጊዜ የለም ማለት ነው። ገብቷቸዋል? ዐለል ኢስላም ከሆነ ማዕናው እንደዛ ነው የሚሆነው። ና ወአን ዑመር ረዲየላሁ ዐንሁ ይሄ እኔ ኪታብ ያበላሻል ብዙ ማለት ነው። ስለዚህ ሳጠፋ አስተካክሉ እሺ። ና وعن عمر رضي الله عنه قال كعمر تزقبوا الله سراوني وددلت انديال قسم رسول الله صلى الله عليه وسلم يا الله ملكتنيا كفافلوال قسما يميك كفافل النبرت أكفافلو فقلت الكنيال ما أنه ملو عمر يا رسول الله صلى الله عليه وسلم يا الله ملكتنيا هوي لغير هؤلاء ከነዚያ ከሰጣቸው ውጭ ያሉ ሰዎች ለገይሩ ውጭ ያሉ ሰዎች ሃኡላኢ ከነዚያ ውጭ ያሉ ሰዎች ከየትኞቹ አንተ ከሰጣቸው ሰዎች ውጭ ያሉ ሰዎች ካኑ ነበሩ አሐቀ ቢሂ በሱ ይበልጥ ሐቅ የሚያገኙ ሚንሁም ከነዚህ የበለጠ ከነሱ የበለጠ ማለት ከሰጣቸው የበለጠ ከነሱ የበለጠ ይበልጥ ይሄ ንብረት ሐቅ የሚሆንላቸው ሰዎች ነበሩ። ለምንድን ነው ይሄን ያደረከው አለ። ማን ነው የሚጠይቀው? ይሄን ዑመር ኢብኑ ኸጣብ። አሁን ረሱል አለይሂ ሰላቱ ወሰላም የሆነ ንብረት መጥቷል፣ ለሆነ ግሩፕ አከፋፍለዋል። ያ የተከፋፈለለት ግሩፕ ከሱ የበለጠ ያ ንብረት የሚያስፈልገው ወይም ሐቅ የሚሆንለት ሌላ ሰው አለ። ግልጽ ነው ያ ጀማ። የአላህ መልእክተኛ ሆይ አንተ ከሰጣቸው የበለጠ ለሌሎች ይበልጥ ለነሱ የሚያስፈልጉ ሰዎች አሉ። ለምን እነዚህን ትተህ ለነዚህ ሰጠህ ነው? ጥያቄ ምልክት አለ አይደል? ለምን እነዚህን ትተህ ለነዚህ ሰጠህ አላቸው። فقال ምን አሉ ረሱል አለይሂ ሰላቱ ወሰላም ሹፍ ያኒ ቸርነት ተመልከት። ኢነሁም አሉ እነሱ እነማን የሰጣዋቸው ሰዎች አሉ ኸየሩኒ አማረጡኝ አሉ አየስአሉኒ ቢልፉሕሽ ያለ ስርዓት እኔን ከመጠየቅና ያኒ በጣም ደጋግሞ እኔን አዛ ከማድረግና አው ይበኺሉኒ ወይም እኔን በኺል ወይም ሰሳጅ ከማድረግ መሃል ሁለት አማራጭ ነው የሰጡት። ይሄ ማለት ወይ ትሰጠናለህ ወይም በመጥፎ ነገር እንጠይቃለን ብሎት አይደለም ለረሱል አለይሂ ሰላቱ ወሰላም። ሁኔታቸው ከነዚህ ሁለቱ አንዱን ነው ያመላከተኛል። ግልጽ ነው ያጀማ። ወይ
የነሱን በጣም በተደጋጋሚ የሚጠይቁትን ጥያቄ አሟልቼ በተደጋጋሚ ሰዎችን መጠየቅ በክፉ አይነት ሁኔታ መጠየቅ ነው። ግልጽ ነው። አሟልቼ እነሱን ከራሴ ላይ መሸኘት ወይንም ደግሞ እነሱን ከልክዬ በኺል ወይም ደግሞ ሰሳች መባል ከሚለው አማራጭ ነው የሰጡኛል። ግልጽ ነው። ያዘማ ረሱል ሰለም ያኒ ለነዚህ መስጠት ፍላጎት አልነበረም ማለት ነው። ግን ሰዎቹ በተደጋጋሚ በመጠየቃቸው ረሱል ሰለም ለነዚህ ሰዎች ምን አደረጉ? ንብረቱን ሰጧቸው። ምክንያቱም በተደጋጋሚ ነው የጠየቁት። አየስአሉኒ ቢፉህሽ በስርዓት አልባነት ማለት ነው። ቆሻሻ እንልም ስርዓት አልባነት ወይም አው ይበኺሉኒ ወይንም ደግሞ ከልክያቸው በኺል የመሆን አማራጭ ውስጥ አስገቡኝና እኔ ደግሞ ምን አይደለሁም አሉ ወለስቱ አይደለሁም አሉ ረሱል ሰለም ቢባኺሊን እኔ ሰሳች አይደለሁም አሉ ረሱል። ስለዚህ ከሁለቱ የትኛው መምረጥ ነበረብኝ ነው ያ ዑመር እዝና ሰጥቼ እነሱን ከራሴ ላይ መሸኘትን መረጥኩኝ አሉ። ለዛ ነው ከነዚህ የበለጠ የሚገባቸው ሰዎች እያሉ ለነዚህ የሰጠሁት አሉ። ይሄን ሲፈስሩ ምን አሉ? እነሁም ኸየሩኒ አን የስአሉኒ ቢልፉሕሽ ፈአዕጠይቱሁም ሰጠዋቸው አሉ ረሱል ዓለይሂ ሰላቱ ወሰላም። ፈቃለ ነወዊዩ ኢማሙ ነወዊ ምን አሉ? እነሁም እነሱ አለሑ ዓለየ ጥያቄን በእኔ ላይ ደጋገሙ ማለት ነው። ፊ ሱአሊ ሊضዕፊ ኢማኒሂም ኢማናቸው ደካማ ስለሆነ እነዚህ ሰዎች ደግሞ ደጋግሞ ጠየቁኛል። ወአልጀኡኒ በዚህ ጥያቄያቸው ምክንያት አስጠጉኝ። ቢሙቅተዳ ሓሊሂም ሁኔታቸው በሚያስይዘው መሰረት ኢለ ሱአሊ ቢልፉሕሽ ያኒ በስርዓት አልባ በተሞላበት ስርዓት አልባ በሆነ መልኩ እኔን ወደ መጠየቅ አስጠጉኛሉ። አው ደግሞ ዩበኺሉኒ ወይም ወደ ቡኽልነት ወይም ወደ ሰሳችነት ሊያስጠጉኝ ፈለጉ። እኔ ደግሞ ሰሳች አይደለሁም። ለዛ ነው ለነሱ የሰጠሁት አሉ ረሱል ሰለም። ሐታ ሰው ደጋግሞ ሲጠይቃቸው የማይገባው ቢሆን እንኳን ረሱል ሰለም ምን ነበሩ? ቸር ነበሩ፣ ለጋሽ ነበሩ የሚለውን መልእክት ለማስተላለፍ ነው የመጣው ማለት ነው። ይሄ ማለት ግን የረሱል ዓለይሂ ሰላቱ ወሰላም ንያ ተበላሽቷል ማለት አይደለም። እዝና ያዘማ ያንን ሲያደርጉ በኺል አለመሆንን ጠልቶ ነው። መጥፎ ባህሪ መጥላት ራሱ አንድ ጥሩ ባህሪ ነው። እዝና ያዘማ በኺልነትን መጥላት ራሱ አንድ ጥሩ ባህሪ ነው። ያንን ጠልቶ ጥሩ ነገር መስራታቸው በዛም ሚንዳ ያገኛሉ፣ በሰደቃውም ሚንዳ ያገኛሉ። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል ማለት ነው። ስለዚህ ታጋሽ ነበሩ ማለት ነው። ረሱል ሰለላሁ ታጋሽ ነበሩ። እዝና አንድ ሰው ባክ 10 ብር ስጠኝ ይላል። እዝና የለኝም አልከው ባክ 10 ብር ስጠኝ። ሁለተኛ ላይ ሆነ እየጋልክ ትመጣለህ። ግልጽ ነው ያዘማ ሶስተኛ፣ አራተኛ፣ አምስተኛ እያለ ሲሄድ ልትመታው ሁላ ትችላለህ። ድብድብ ውስጥ መግባት ሊመጣ ይችላል። የለኝም አልኩ አይደል እንዴ አትሄድም እንዴ ከዚህ ማለት ይመጣል። ረሱል ሰለላሁ እንደዛ አላረጉም። ግልጽ ነው። ይሄ በስርዓት ባልተሞላበት መልኩ መጠየቃቸው እንዲሰጧቸው ነው ያረጋቸው ረሱል ሰለላሁ። ምክንያቱም ረሱል ሰለላሁ ካነ ጀዋደን ከሪመን ግልጽ ነው ለጋሽ ነበሩ፣ ቸር ነበሩ ረሱል ዓለይሂ ሰላቱ ወሰላም። نعم وعن جبير بن مطعم رضي الله عنه أنه قال كجبير بن مطعم تزقبوال رضي الله عنه أنه قال آله من آله بينما هو السيال يسير يهد مع النبي صلى الله عليه وسلم كالله ملك تنيا مع جبير يهد كيال آله مالتنا قلتنا ከታች ያሉ ዘጋቢዎች ናቸው ነገሩን የለወጡት። ግልጽ ነው። እኔ የሄድኩ ያለ ከአላህ መልእክተኛ ጋር መቅፈለሁ በሚመለስበት ጊዜ ሚን ሁነይን ከሁነይን በሚመለስበት ጊዜ ከሳቸው ጋር የሄድኩ ያለ ከሁነይን ዘመቻ እየተመለሱ ማለት ነው። ፈዓሊቀሁ ያዙት መንገድ ላይ አልአዕራቡ የገጠር ሰዎች የአላህን መልእክተኛ መንገድ ላይ ያዟቸው ስጠን። ግልጽ ነው። ረሱል ሰለም ሁነይን ዘመቻ ድል አድርጓል። ለይስ ከዛሊክ በዛም ላይ ብዙ ነገር አግኝተዋል፣ ገንዘቦችን አግኝተዋል። ከዛም ነው እኮ ለና አባ ሱፊያን ለምናምን የተሰጠው። ስለዚህ መስጠታቸው ታውቀዋል። ዘገባው ከተማ ውስጥ ተሰራጭቷል ወይም ገጠር ውስጥም ተሰራጭቷል። ከዛ ሲመለሱ ረሱል ሰለምን መንገድ ላይ ያዙ። ፈዓሊቀሁ ማለት ተንጠለጠሉባቸው ማለት ነው በረሱል ዓለይሂ ሰላቱ ወሰላም። አልአዕራቡ ገጠር ሰዎች ማለት የስአሉነሁ ሊለምኑት ስጠን፣ ካገኘኸው ምርኮ የድል ምርኮ ስጠን እያሉ ሊጠይቁት ረሱል ሰለምን አስጠጓቸው፣ ያዟቸው። ሐታ ጠሩሁ እስኪ ያስጠጓቸው ድረስ እስኪ ያላትሟቸው ድረስ ማለት ነው ረሱልን ዓለይሂ ሰላቱ ወሰላም። ኢላ ሰሙረቲን
ወደ አንዲት ቁርቁራ ዛፍ ወደ አንድ ዛፍ እስኪ ያላትሟቸው ድረስ ስጠን እያሉ የገፏቸው የት ጋር ወሰዷቸው? ሹፍ እንትና ኢሜጁ ይታያል አይደለም? እየገፉ ስጠን እያሉ ከእንጨት ጋር አላተሙ ረሱል ያኔ ብዛት አላቸው ማለት ነው እነዚህ ሰዎች። እሳቸው ደግሞ ስንት ሰው ናቸው? አንድ ናቸው ረሱል። ከዛ فخطفت ያዘችባቸው ረሱልን አለይሂ ሰላቱ ወሰላም እንጨቷ ማለት ነው ሪዳአሁ የለበሱትን ፎጣ ወይም ልብሳቸውን ያዘችባቸው። በጣም ሲገፉ ነበር ማለት እኮ ረሱልን አለይሂ ሰላቱ ወሰላም እየገፉ ዛፉ ጋር ሲወስዱት ዛፉ ደግሞ የማንን ልብስ ያዘ? የረሱልን። ስለነሱ ስለ ልብሱ ጉዳያቸው አይደለም ስጠን ነው። ግልጽ ነው። ያኔ በጣም አስጨንቆ ነው የጠየቋቸው ማለት ነው። فوقف النبي صلى الله عليه وسلم يا الله ملكتኛ ቆሙና فقال አሉ አዕጡኒ ስጡኝ አሉ። ያኔ ልብሱን ወስደዋል ማለት ነው እንጨቱ። አዕጡኒ ስጡኝ፣ ሪዳኢ ልብሴን ስጡኝ፣ ፎጣዬን ስጡኝ፣ መልሱልኝ አሉ። ልብሳቸው ከሳቸው ላይ ተነስተዋል ማለት ነው። فلو كان አሉ ቢሆን አሉ ለኔ عدد هذه العظام የዚህ ሾህ ቁጥር ዛፉ ላይ ያለው ሾህ ቁጥር ነዓመን ግመል ቢኖረኝ አሉ ለቀሰምቱሁ አከፋፍለው ነበር በይነኩም በእናንተ መካከል አከፋፍለው ነበር አሉ። እዚህ ሾህ ላይ ያሉ እዚህ ዛፍ ላይ ያሉ እሾሆች ቁጥር ግመል ቢኖረኝ በመሃላችሁ ምን አደርግ ነበር? አከፋፍል ነበር አሉ። ثم ከዛ በኋላ አከፋፍዬ ከጨረስኩ በኋላ ላ ተጂዱኒ አትመለከቱኝም አሉ በኺለን ሰሳች ሁኜ ወላ ከዛበን በገባውት ቃል ኪዳንም የሚዋሽ ሰው ሁኜ አትመለከቱኝም ወላ ጀባነን ፈሪ ሁኜም አትመለከቱኝም አሉ። ከመስጠት ምፈራም ሁኜ አትመለከቱኝም እሰጣቸዋለሁ አሉ ረሱል ሰለላሁ። አሁን ግን እኔ የለም ነው ገብቷቸዋል። ያዘማ በሂክማ አስረዷቸው። በቃ የለም ምን ላድርግ? ግልጽ ነው። የሌለ ነገር ደግሞ ከየትም ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ኢላ ማ አታሃ ረዋሁ አልቡኻሪ ቡኻሪ ዘግበውታል። መቅፈለሁ ማለት ሓለ ሩጁዒሂ በሚመለሱበት ጊዜ ማለት ነው። ሰሙራ ማለት ሸጀረቱን ዛፍ ነው። ዒዳ ማለት ደግሞ ሸጀሩን ዛፍ ለሁ ለሱ ያለ ሸውኩን እሾህ ያለው ዛፍ ዒዳ ተብሎ ይታወቃል። እሾህ ራሱም ዒዳ ተብሎ ይታወቃል። وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم كأبا هريرة تزقبوال الله سراوني وددلت يا الله ملكتنيا قال دزيال ما نقصت على قوادلتشم صدقة صدقالو من مال كنبرت على قوادلتشم بس فيتم على قوادلتشم وده فيتم متى قوادل هي سنة الله الخالد وما زاد الله عبدا الله الجمرم عندن باريا ቢዓፍዊን በይቅርታ አድራጊነት ኢላ ዒዛ የበላይነት ወይም ልቅህናን እንጂ ሌላን አይጨምርለትም አሉ ረሱል። አንድ ሰው ይቅርታ አድራጊ በመሆኑ ምንድነው የሚጨምርለት? ፊትለፊታችን ላይ ረመዳን አለ ለይስ ከዛሌ ነው አይደለም? ይቅርታ በማድረግ አንተ ላይ ላጠፋ ሰው ይቅርታ በማድረግ ምን እንጂ አይጨምርልህም አሉ ረሱል። ይቅርታ አድርጌልሃለሁ ወንድሜ ብለ ደውለ በመናገር ውስጥ የምታገኘው ዒዛ እንጂ የለም። ምን ብዬ እኔ ተዋርጄ ለዛውም እሱ አጥፍቶብኝ እኔ ይቅርታ አድርጌልሃለሁ ብዬ ደውዬ ልነግረው? ወማ ዛደ አላሁ ዐብደን ቢዐፍዊን ኢላ ዒዘን። የትኛውን ነው የምትመርጠው? ነፍስያ የምትለውን የምትጎተጉተውን ነው ወይስ ረሱል ሰለም እያሉ ያሉት? ዒዛ ነው። ግልጽ ነው። ዱንያ ላይ አላህ ሱብሓነሁ ወተዓላ የበላይነት ይሰጠዋል። ወማ ተዋضዐ አይተናነስም አሐዱን አንድ ሰው ሊላሂ ለአላህ ብሎ ኢላ ረፈዐሁ ላሁ ዐዘ ወጀል አላህ ከፍ ቢያደርገው እንጂ ለአላህ ብሎ የሚተናነስን ሰው አላህ ምን ያደርገዋል? ከፍ ያደርገዋል። ያ ጀማ ሚኮራን ሰው ደግሞ አላህ ምን ያደርገዋል? አንድ ሰው ራሱን የሚያካብር ከሆነ ደግሞ ዝቅ ይላል። ግልጽ ነው። ሰዎች ዘንድ እንኳን ንግግሩ ተወዳጅ አይደለም። ለይስ ከዛሊክ ነው አይደለም? ማጣ ደግሞ ጉረኛ ይባላል። ለይስ ከዛሊክ ይሄ የታወቀ የሆነ የሰው ጠቢዓ ነው። የሚተናነስን ሰው ደግሞ ሰው ምን ያደርገዋል? ሚተናነስን ሰው ምን ያደርገዋል? ሰው ሚተናነስን ሰው እኮ ያከብረዋል። እሱ እኮ አኽላቁ በጣም ያማረ ነው ይባላል። አለይስ ከዛሊክ ሰዎች ያከብሩታል፣ ደረጃ ይሰጡታል ማለት ነው። ረዋሁ ሙስሊም። ይሄ ቀጥታ የምታዩት የሆነ ነገር ነው ማለት ነው። ስለዚህ አንድ ሰው ይቅርታ በመጠየቁ የበላይነት ነው የሚያገኘው። ሰደቃን በመስጠቱ ንብረቱ መሟላት እንጂ መጓደል የሚባል ነገር የለም። አንድ ሰው በመተናነሱ
ከፍ ማለትን እንጂ ሌላን ነገር አያገኝም። እነዚህ ሶስት ዋና ዋና ትልቅ ትምህርቶች ናቸው። هذا والله أعلم وصلى الله على محمد والسلام عليكم ورحمة الله وبركاته